ምን አርግ ነው የምትሉኝ? እኔ በምንም ተአምር አልጠየቅኳችሁም። ገንዘብ ስጡኝ ያላልኩኝም እኔ ችግር ሳልፈታ ገንዘብ መቀበል አልፈልግም። $3000 አግኝቻለሁ። ያ $3000 ይዤ ደግሞ ሆቴሉ ላይ ኢንቨስት አድርጌዋለሁ። ሆቴሉ ደግሞ ኢንቨስት ተደርጎበት በጣም ያማረ ሆኗል፣ ተለውጧል። $3000 ብቻ ገራሚ ሆቴል ሰርቻለሁ። ይቀው እና መከሰስ ያለበት ያችሁ የእናቴ ሆቴል ካሳየሁኝ በኋላ ውስጡ የተቃጠለና የተናደደ በጣም ብዙ ሰው አለ። እናንተን ዋሽቼ ገንዘባችሁን ተቀብዬ ከዛ ወደ ሆቴሉ ሰርቼ እንደዚህ ድራማ የሚወድ ህብረተሰብ እንደሆነ ተረዳና በቃ የሆነ ድራማ ለመስራት ቢሆን ከዛ ውጪስ ልጁ ስንት መልካም ነገር ሰርቷል። ስንት አንተማ ያዶና ያጎተ ገና ድጋሚ ቢጤቀ አርግለታለሁ ገብቶ ለሲናገር እስከ ወንጀል ነው ምናምን አታዩትም እንደ አዶና የሚባል ማህይም ጎልዳፋ አማራን በዚያ ደረጃ ዘርፎ እንደ መስፍን ፈይሳ ዛሬ መቀሌ አይታችሁታል። $1,000,000 ቤት አሳያችሁ። ምን ያለ ተሰራ ማወቅ እንችላለን። $3000 ግጥ ነግሬያቸዋለሁ እኮ ለነሱ ለራሱ ቀበል አላማዬ ቢሆን ኖሮ አባቴ እንደው ነግረው ነበር። ኦኬ I'm going through this I'm going to speak up dude አልዋጥልህም ላንተ ለመዋጥ ብዬ ዝቅ አላደርግም ራሴ I'm going to show up። እነዚህ የምታያቸው የ60 ዓመት ሽማግሌዎች ማለት ነው ሽማግሌ ወጣቶች አይሚን የ60 ዓመት ህፃኖች ናቸው። እኔ እንደሱ አስመሳይ ደሃ አይደለሁም። የካናዳ ደሃ ብቻ የምንረዳው የታወቀ ነው። የኛ ሆቴል እዛ መቀሌ እንደዚህ አንጠበቅም እኛ። አዋርድኳቸው በጣም እግዚአብሔርም እና ራሴን ብቻ አይደለም ቤተሰቤን ለራሱ። ሰላም ጋይስ እንዴት ናችሁ? ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። አዶናይ እንግዲህ ሰሞኑን በከባዱ ቅሬታ ሲያቀርቡበት የነበሩ ሰዎች ላይ ከባድ የሆነ ምላሽ ሰጥቷል። በአሁኑ አዶናይ በጣም አግሬሲቭ ሆኖ ነበር ሲናገር የነበረው። ለእያንዳንዱ ለተነሱበት ቅሬታዎች መልስ ሰጥቷል። አዶናይ ወደ ካናዳ ሲሄድ እንግዲህ ሊከሰስ ይችላል ስለተባለውን ጉዳይ ምላሽ ሰጥቷል። አዶናይ ሳይቸገር ተቸገርኩ ብሏል። እንደዚህ አይነት ቅሬታ የምታቀርቡ እንደዚህ አይነት ትችት የምትሰነዝሩ ሰዎች ጊፍት ራሱ አልሰጣችሁኝም፣ እኔን ያረዳችሁኝ ሰዎች ናችሁ። እንደዚህ እያወራችሁ ያላችሁ ሰዎች እኔን የምርም የረዱኝ ሰዎች በጣም ጥቂቶች ናቸው። $3000 ብቻ ነው የተረዳሁትኝ እያለ ይገኛል። እነሱን ደግሞ አሁንም ድረስ እኔን እያበረታቱኝ ያሉት በውስጥም መስመር እኔን እያናገሩኝ ያሉት እነሱ እያወሩ አይደለም እስካሁን ድረስ እያለ ነው ያለውና እስኪ ለማንኛውም ከራሱ አንደበት የተናገረውን ሰምተነው እንመለስ። አዶናይ ሳይቸገር ተቸገርኩኝ ብሎ እኛን በማጭበርበር ምክንያት በካናዳ የሚያስጠይቀው እና መከሰስ ያለበት ወንጀል መሆኑ ብለው ፖስት የሚያደርጉ መልእክት የሚልኩልኝ ኮሜንት የሚጽፉ ሰዎች አሉ። እናንተ ማወቅ ያለባችሁ ማለት ነው ስሙ ይልንገራችሁ። አንደኛ ሰይልላችሁ ፈልጋለሁ። እናንተ የምትንጫጩ ሰዎች ጊፍትም ለራሱ አልሰጣችሁም። ኦልራይት አብዛኞቻችሁ ጊፍት የሰጡት ሰዎች ኦሬዲ ስቲል አሁንም እያወሩኝ ነው። አሁንም መልእክት ይልኩልኛል። አሁንም ለራሱ እኔን እንዴነ ብለው ይጠይቁኛል። አያችሁ የእናቴ ሆቴል ካሳየሁኝ በኋላ ውስጡ የተቃጠለና የተናደደ በጣም ብዙ ሰው አለ። አንዳንዱ ወደ ፖለቲካ ገጽ ወስዶታል። አንዳንዱ ደግሞ እናንተን ዋሽቼ ገንዘባችሁን ተቀብዬ ከዛ ወደ ሆቴሉ ሰርቼ እያሳየኋቸው የመሰለው በጣም ብዙ ሰው አለ። ግን እኔን ጊፍት የሰጡኝ ሰዎች ኦልሞስት ከ100 በታች ናቸው። የ300 ብር ምናምን ከ100 በታች ናቸው። እየተንጫጫ ያለው ግን ከ100,000 ምናምን በላይ ሰው እንዴ ምን ሁላችሁ ነኝ ምን አርግ ነው የምትሉኝ? እኔ በምንም ተአምር አልጠየቅኳችሁም። ገንዘብ ስጡኝ አላልኩኝም እኔ ማገዝ ከፈለጋችሁ እኔ ቢዝነስ አለኝ። ቢዝነሴ ውስጥ ግቡና ከዛ ኢንቨስት ማድረግ ትችላላችሁ። ውፍረት ካላችሁ ቦርጭ ካላችሁ በዛው መቀነስ ትችላላችሁ። በነፃ ግን ገንዘብ ስጡኝ አላልኩኝም። ምንድነው ቲክቶክ ገብቼ ታፕታፕ እንድል ነው የምትፈልጉት? ገብቼ ታፕታፕ ልበል በየቀኑ I can do that። ታፕታፕ ስል ግን ሰምታችሁኝ አታውቁም ልንገራችሁ። ምክንያቱም ራሴን አከብራለሁ፣ ራሴን ወዳለሁ። እንደዛ አይደለም እኔ ምንም ሳላቀርብ ችግር ሳልፈታ ገንዘብ መቀበል አልፈልግም። እኔ አቅቶኝ ነው ላይቭ እየገባሁኝ ጋይስ ታፕታፕ ማለት አቅቶኝ ነው ወይ ንገሩኝ እስኪ። አያችሁ ራሱን የሚያከብር ሰው ስታዩ አንዳንዶቻችሁ ግን ማውደቅና እሱን ሰው ማቋሸሽ ትወዳላችሁ። ራሱን የሚወድ ራሱን ከፍ የሚያደርግ ወንድ ስታዩ እሱን ወንድ ሁሌም እዛው እንዲሆን ትፈልጋላችሁ ራሳችሁ ስለምትጠሉ። እናንተ እኔን ጠልታችሁ ደግሞ እኔ ራሴ አልጠላም። እኔ ራሴን ማለት ነው ልንገራችሁ አከብረዋለሁ። እኔ ራሴን ወደዋለሁ። እኔ ግልጽ ሆኜ የተቸገርኩበት ጊዜ አይምሮዬ በጣም ዝቅተኛ ደረጃ ላይ ደርሶ ኢቭን ሞቲቬሽን መልቀቅ አልቻልኩም፣ ፊትነስ መስራት አልቻልኩም፣ ስራ መስራት በጣም ተጨናንቄ ግልጽ ሆኜ ያካፈልኳችሁ ጊዜ ጠምዘዛችሁ አዶናይ ተቸግሮ ብር ተሰበሰበለት የሚል አስተሳሰብ አይምሮአችሁ ላይ ቀርጻችሁ እኔን ለማናደድ እኔን ዝቅ ለማድረግ የምትሞክሩት ነገር በጣም ያስቀኛል። ማን ነው እሰይ ማለት ያስተማራችሁ? እኔ አይደለሁኝም እንዴ? እሰይ ይላለሁኝ እኔ አልሰማም በምንም ተአምር። ሰው እንዲወደኝ አልጠብቅም፣ እንዲያፈቅረኝ አልጠብቅም፣ እንዲጨበጨብልኝ አልፈልግም። ገባችሁ? ምክንያቱም እድሜ ልኬን የሰው ፍቅር ጠብቄ ጥላቻን ፈርቻለሁ። ሰውን ላለማስቀየም ብዬ ራሴን ዝቅ አድርጌያለሁ። አሁን እናንተ ደስ የሚላችሁ ምንድነው?
ለማኝ ነኝ እንድል ነው። አዎ አዶናይ ለማኝ ነው። እስኪ ለምኛለሁ፣ እስኪ ታባቱ ለምን አድርጋለሁ። ብር ተሰጥቶኛል፣ እግዚአብሔር ይመስገን። $3000 አግኝቻለሁ። ያ $3000 ይዤ ደግሞ ሆቴሉ ላይ ኢንቨስት አድርጌዋለሁ። ሆቴሉ ደግሞ ኢንቨስት ተደርጎበት በጣም ያማረ ሆኗል፣ ተለውጧል። $3000 ብቻ ገራሚ ሆቴል ሰርቻለሁ። ህይወቴን ቀይሬዋለሁ። ታባቱ አሁን ልጅ ነው የሚመጣው። $3000 ብቻ ነው ግን ያው ሁሉ የተሰበሰበለት ትንሽ ነው። $3000 ከሆነ እውነት ለመናገር $3000 ያን ያህል ትልቅ ገንዘብ አይደለም፣ እውነት ለመናገር ማለት ነው። እሱ ላይ እንደተወራበት አይነት ነገር ከሆነ በጣም ብዙ አይነት ገንዘብ ነበር የመሰለኝ። ያው ማለት እንደተወራበት አንጻር ነው። $3000 በእኛ ወደ 400 ምናምን ሺህ ብር አካባቢ ማለት ነው። እና ያን ያህል ብዙ ገንዘብ አይደል። አንድ ጌም ብቻ ተጫውቶ እኮ አይደል ቲክቶከሮች በጣም ብዙ በሚሊዮን የሚቆጠር ገንዘብ ነው አይደል እነ ራቼ ምናምን ሰበሰቡ ሲባል የምንሰማው። እንደዛ አይነት ገንዘብ ቢያንስ የሰራ መስሎ ነበር። እኔ ኤኒዌይስ እናዳምጥ። ለዚህ ነው የተጫጫችሁት። አንዳንዶቻችሁ ለራሱ ኤአይ ሰርታችሁ ማለት ነው። ምን አደረጋችሁ? ኤአይ ሰርታችሁ ማለት ነው። አዶናይ ፕሊዝ ይሄ ምድር ነው ፕሊዝ ሄልፕ ሚ የሚለው በረንዳ ላይ ወጥቼ አይነት ነገር እንደዚህ ይዤ ከዛ ፊቴ ይዛ እንትን አድርጋችሁት። እኔ ኮንፊደንስ ዝቅ ለማድረግ እኮ ነው። አይልማ I'm very confident. I really love myself. የኔ ኮንፊደንስ የተገነባው በውሸት ነገር አይደለም፣ በግልጽነት ነው። ራስን በመቀበል ነው። ራስን በመውደድ ነው። ገባችሁ አይደለ? That's very simple. ቸገረኝ ያልኩት ወድቆ ስለነበረ ነው። እንደ ሰው ደግሞ ግልጽ አድርጌ ያሳየዋችሁ። እናንተም የምታልፉበት ነገር ነው። በየቀኑ ባንክ አካውንትሽ ተመልከቺውልሽ። ገባችሁ አይደለ? ብር ካላችሁ እግዚአብሔር ይመስገን እየተባረካችሁ ነው። ስለዚህ ሰውን መጥላት አቁሙና ያ ገንዘብ እንደውም ወደ ጥሩ ነገር አውሉት። እሺ ጊዜ ካላችሁ ማለት ነው። It's very simple. ይህ ቪዲዮ እየሰራሁት ያለሁት ማለት ነው በግልጽ ሆኜ እናንተን መንገር ስለምፈልግ ነው። ምክንያቱም ኮሜንት እያየሁት ነው። በጣም ብዙ ሰው ክሊፕ እያደረጉ የኔ ስም ለማበላሸት የሚሞክሩ አሉ። you know I don't care ይበላሽ ከፈለገ ስሜ I don't care የብራንድ ምናምን የሚባለው ህግ ነገር እኔ አይመለከተኝም። ምክንያቱም እኔ ራሴን ወደዋለሁ፣ ራሴን አከብረዋለሁ። ገንዘብ ከዛ ይምጣ ከዚህ I don't care። ሁሌም እኔ ገንዘቤን የሰራሁት ሰዎችን በማገዝ ነው። ሰውነት እንዲቀንሱ ሊሆን ይችላል፣ ቆንጆ እንዲሆኑ right ራሳቸው እንዲሆኑ ነው። that's it okay። ከዚህ ባለፈ ግን ካሁን በኋላ ስለዚህ ገንዘብ ስለ ልመና የምትሉት ስለ ምናምን አላነሳም። this is the last video. so በኮንፊደንስ እርር ቅጥል የምትሉ ሰዎች እንኳን ደስ አላችሁ። የፍላጎታችሁን ታገኛላችሁ which is ቅጥል እርር ነው። አዲክትድ ናችሁ። ኔጌቲቭ ነገር ይመታችኋል ታገኙታላችሁ። እኔ ግን ኔጌቲቭ ነገር አልነዛም። ራሴን ነው የምወደው። የማንንም ሰው ህይወት ውስጥ ጣልቃ አልገባም። ጊዜን ሰጥቼ ኮሜንት ላይ እያልኩኝ ሰው ለማወዳደቅ አልውልም። alright I love you so much. የምትወዱኝ ሰዎች ከጎኔ የነበራችሁ ሰዎች በጣም ወዳችኋለሁ። የምትረዱኝ ሰዎች በጣም ወዳችኋለሁ። ለማኝ ነህ ብላችሁ የምታስቡ ሰዎች ደግሞ አዎ ለማኝ ነኝ። ራሱን የሚያከብር ለማኝ፣ ራሱን የሚወድ ለማኝ፣ ራሱን የሚያደንቅ ለማኝ፣ ኮንፊደንስ ያለው ለማኝ። ይታባሽ አዶናይ ሳይቸክ የመጨረሻዋ ኪስ እሺ ምንድናት? ምንድነው የሳመን? እሺ መጨረሻ ላይ አራዶናይ አይ ከንግግሩ እኮ አይታችሁስ ከሆነ በቃ ከንግግሩ ይሆናል የምር ለማጭበርበር ፈልጎ ምናምን እንዳልሆነ ያስታውቃል። ምን ለመናገር የዛን ጊዜ $3000 ደግሞ ያን ያህል ብዙ ገንዘብ አይደለም ምን ለመናገር ማለት ነውና በሱ ቦታ ብትሆኑ በጣም ሁላችንም የሚያናድ ነገር ነው። ምን ለመናገር ይሁሉ ወሬ የተወራበት ምናምን ይሁሉ ወቀሳ የተወቀሰው ምናምን $3000 ብቻ ተለግሶ ከሆነ ከባድ ነውና እኔ የአዶናይ ኮንፊደንሱ በራስ መተማመኑ ምናምን በጣም ነው የሚመቸኝ። የምር በጣም ነው የምወድለት። ይሄ ነፃው ነው የሚያደርጋቸው ነገሮች እኔ ራሱ በጣም በቃ እንጃ ማንንም ሳይፈራ በቃ ነፃው ነው የሚደነሰው ነገር ምንም ለማንም ሰው እንደዚህ ግድ የሌለው ነገር በጣም ነው የሚመቸኝ። ይሁን ለመናገር ማለት የሆነ አንዳንድ ሰው ደግሞ አለ በቃ ፊት ለፊት የሚናገር ግልጽ የሆነ ሰው ደግሞ አለ ነገር በጣም የሚገንበት ማለት ነውና አሁን እሱ ነገሮችን ለማስረዳት ብሎ ሲናገር ጊዜ ነገር በጣም ይገንበታል ማለት ነው በግልጽ ስለሚናገር። አማርኞቹም ደግሞ አንዳንድ ጊዜ አይታችሁት ከሆነ ወቸ ጉድ ፖድካስት ላይ ቀርቦ ነበር እንደውም አይደለ እዛ ላይ ቀርቦ እንደውም ሲያወራ አንዳንድ አማርኞቹ እንደውም በቃ ቀጥተኛ አማርኛ ናቸው። የሆነ አንዳንዴ አማርኛ የመጀመሪያውን ቋንቋም ስላልሆነ ቀጥታ ነው የሚናገረው። የልጁ አንደኛ የልጁ ግልጽነት አለ፣ ሁለተኛ ደግሞ አማርኛ ሁለተኛ ቋንቋ ነው ይመስለኛል። ብቻ እንዳለውም የሆነ እንደሌላ ሰው ገንዘብ ቸግሮኛል ብሎ ገንዘብ ይዛኔ ለመቀበል ምናምን ያሰበው አይመስለኝም። ሆነ ለመናገር ማለት ብታስቡት እኮ ይሄ ልጅ እርዱኝ አላለም አይደለ ወጥቶ ምናምን ኮንተንት ለመስራት ብሎስ ቢሆን ገብታችኋል አይደል ለዩቲዩብ ኮንተንት ለመስራት ብሎ ሊሆን ይችላል። ምናልባት እንግዲህ የኛ ሀገር ዩቲዩብ ኮንተንት ሲያየው እንደዚህ ድራማ የሚወድ ህብረተሰብ እንደሆነ ተረዳና በቃ የሆነ ድራማ ለመስራት ቢሆን ገብታችኋል አይደል
ድራማ ለመስራት ብሎ ነው የሚሆነው ብዬ አስባለሁ። እንግዲህ እሱ የሚነግረንና እኛ የምንረዳበት መንገድ እንግዲህ የተለያየ እየሆነ ነው ያለው። ለማንኛውም ግን እኔ አውቆ ለማጭበርበር ያደረገው ነገር አይመስለኝም። ሲጀመር ደግሞ አውቆ የሚያጭበረብር ሰው እንደዚህ በኮንፊደንስ ወጥቶ ይናገራል ብላችሁ ታስባላችሁ? ይሄ ማጭበርበር የለመደ ሰው አጭበርባሪ ሰው እኮ ከአንደበቱ ትይዙታላችሁ ማለት ነው። በሚናገረው በቃላቱ በአንደበቱ ራሱ ይታወቃል ማጭበርበር የለመደ ሰው ማለት ነው። እና ለማንኛውም ግን አዶናይ እንዳለው $3000 ብቻ ከሆነ ራሱ የተረዳው የሁሉ ወቀሳ ምናምን የሚገባው አይመስለኝም። ያው ልጁ ይታወቃል ወጣ ያለ ባህሪ ነው ያለው። እኛ ሀገር ላይ ከለመድነው አይነት ነገር ወጣ ያለ ነገር ነው የሚናገረው እና የሚሰራቸውን ኮንተንቶችም አይታችሁት ይሆናል። በጣም ወጣ ያለ ነገር ይዳፈራል እና ለዛም ይሆናል እንግዲህ ከኛ ከአበሾች ጋር መግባባት ያቃተው እንጂ ያን ያህል እኔ አዶናይ ያን ያህል መጥፎ ሰው ነው ብዬ አላስብም። ሰውን ለማጭበርበር ያን ያህል ርቀትም ይሄዳል ብዬ አላስብም። እኔ ኮንፊደንሱን በጣም ይመቸኛል። በጣም ይመቸ ልጅ ነው ለመናገር ብቻ ይመቸው። እንግዲህ እንደዚህ እስኪ ከመጀመሪያው ጀምሮ እስኪ አዶናይን ደግፎ ሲከራከርለት የነበረ አንድ ሰውዬ ነበር። እንደውም ብዙ ሰው እንደውም አጎቱ ነህ እንደ አንተ ሰውዬ ምናምን ነገር እያሉት ነበርና አንተማ የአዶናይ አጎት ነህ ሲሉት ነበር። እስኪ እሱ ደግሞ የሰራው ቪዲዮ አለ፣ እሱን አዳምጠን እንመለስ። አዶናይ የሚባል ልጅ እንግዲህ ያው አሁን ላይ ብዙ ትችት እየደረሰበት ነው። የሚረዳው ሰው ይረዳዋል። ያ ወጣት ነው። አንዳንድ ጊዜ ነገሮች ስትናገር ማመዛዘን አትችልም።